ግባችን የጡረታ ባለመብቶች የሚገባቸውን ክብርና ዋስትና አግኝተው እርካታቸው እንዲረጋገጥ ማድረግ ነው። የስንዴ ምርት በ19% ጨምሯል። ይህም ከአፍሪካ ቀዳሚ ያደርገናል ጠቅላይ ሚኒስትር ዶክተር አብይ አህመድ። ነገር ግን ዳቦ 50% ጨምሯል። ከ330 ሚሊዮን ኩንታል በላይ ነው። የ50 ሚሊዮን ኩንታል ዲፍረንስ በአንድ ዓመት አመጣ ማለት ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ። ጤና ይስጥልኝ ክብራትና ክብራን፣ የሀገር ባለውለታ ጡረተኞችን በተመለከተ ይፋ ስለሆነው ጭማሪ የተሰማውን አዲስ መረጃ እንመለከታለን። 10 ብር የነበረው ዳቦ ዛሬ 15 ብር ሆኗል። ይህ ጭማሪ ለእናንተ ለጡረተኞች ገቢ ምን ማለት እንደሆነ መንግስት ያውቀው ይሆን? ዛሬ የዳቦ መወደድና የናፈቃችሁት የጡረታ ጭማሪ ጉዳይ ምን ላይ እንደደረሰ እንመለከታለን። ለሲቪል ሰርቪስ ሰራተኞች የደሞዝ ጭማሪ ሲታወጅ እኛስ ብላችሁ በጉጉት ስትጠብቁ እንደነበረ ይታወቃል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች የጡረታ አበል ጭማሪ ይደረጋል እያለ ባለበት የዳቦ ዋጋ እንደ ናኝቶ ኑሮ ሰማይ መድረሱ ጭማሪውን ቀድሞ እንዳይወስደው ትልቅ ስጋት ፈጥሯል። ዛሬ በዚህ ቪዲዮ የጡረታ ጭማሪ መቼ ተግባራዊ ሊሆን እንደሚችልና ምን ያህል ጭማሪ ሊደረግ እንደሚችል የወጡ መረጃዎችን በዝርዝር እንመለከታለን። ውድ የሀገር ባለውለታዎች፣ የዳቦ ዋጋና መጠኑ እንዲስተካከል መንግስትም የሰጣችሁን የተስፋ ቃል እንዲያከብር ድምጻችሁን የምታሰሙበት ጊዜ አሁን ነው። በዚህ ቪዲዮ መጨረሻ ላይ ስለ ጭማሪው ሁኔታ የምናሳውቃችሁ ጠቃሚ መረጃ ስላለ እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ ለሁሉም ጡረተኞች እንዲደርስ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግና ለወዳጅ ዘመዶቻችሁ በማጋራት ድምጻችሁን እንድታሰሙ በአክብሮት እንጠይቃለን። የምርጫ ምልክቱን የስንዴ ነዶ ያደረገው ገዢው ፓርቲ የሰሞኑን የዳቦ ዋጋ ጭማሪ ይመልከትልን ጥያቄዎች በዝተዋል። በሁኔታዎች አስገዳጅነት ዛሬም ስለ አንድ የመሰረታዊ ፍጆታ ምርት ዋጋ ጭማሪ ልንነጋገር ወደናል። ዳቦንና መሰል ምርቶችን ይመለከታል። ይህንን ተከትሎ የጡረተኞች ጭማሪ ምን ይመስላል የሚለውን ጥያቄ እንመለከታለን። አዲስ አበባ ውስጥ ዳቦ ቤቶች ያልተጠበቀ የሚባል የዋጋ ጭማሪ አድርገዋል። ከዚህ ቀደም ከዳቦ ጭማሪ ጋር በተያያዘ ይደረጉ የነበሩ የዋጋ ጭማሪዎች በአብዛኛው ከ1 ብር በዛ ከተባለ ደግሞ ከ2 ብር የዘለለ አልነበረም። ይህ የዋጋ ጭማሪ ብዙሃኑ ሸማች በመሰረታዊ ፍጆታነት የሚጠቀመውን እስከ ቅርብ ጊዜ ድረስ በ10 ብር ሲንገዛው የነበረውን ዳቦ እንደሆነ ይታወቃል። የሰሞኑ ዋጋ ግን 70 ግራም የሚመዝን አንድ ዳቦ ላይ በአንድ 5 ብር ጭማሪ ተደርጎበት 15 ብር እየተሸጠ ነው። በአንድ ጊዜ በዳቦ ላይ ይህንን ያህል ጭማሪ የተደረገበትን ወቅት የሚያስታውስ አለ ማለት አይቻልም። ይህ ማለት አንድ ሸማች በ50 ብር ይገዛው የነበረው 5 ዳቦ በአንዴ 25 ብር ጨምሮ 75 ብር ሆነ ማለት ነው። በአንድ ጊዜ 50 በመቶ ጭማሪ ያውም ዳቦ ላይ ሆነ መባሉ ላያስደነግጥ አይችልም። የዚህ ዋነኛው ተጠቂ ደግሞ ቋሚ ገቢ ያላቸው በተለይ ጡረተኞች ናቸው። ለዳቦ ዋጋ ጭማሪ የተሰጡ ካሉ ምክንያቶች ውስጥ አንዱ ከዱቄት አቅርቦት እጥረት ጋር የተያያዘ ነው። በእጥረቱ ምክንያት የዱቄት ዋጋ ስለጨመረ ነው የሚል ነው። እርግጥ ነው ሰሞናዊው ዓለም አቀፋዊ ቀውስ በየትኛው ምርትና አገልግሎት ዋጋ ላይ ተጽዕኖ የሚያሳርፍ መሆኑ አይካድም። የዳቦ ዋጋ ግን በዚህን ያህል ደረጃ ይሰቀላል ብሎ ለመገመት እጅግ አዳጋች ነው። የስንዴ ዱቄት የሚመረትባቸው አብዛኞቹ ፋብሪካዎች ከአዲስ አበባ ከተማ ውጪ በመሆናቸው ምርቱን ወደ ገበያ ለማቅረብ እንደ ሌሎች ምርቶች የትራንስፖርት እጥረት አስተጓጉሏቸው ሊሆን እንደሚችል ይታመናል። ይህ ብቻ አይደለም። አብዛኞቹ ዳቦ ቤቶች የዋጋ ጭማሪ ቢያደርጉም አንዳንዶቹ ደግሞ የዋጋ ጭማሪ አላደረጉም እንዲባሉ ወይም በሌላ ምክንያት ሊሆን ይችላል የዳቦ መጠኑን ወይም ግራሙን ቀንሰውታል። ይህንንም ከአንድም 3 ዳቦ ቤቶችን ማየት ይቻላል። ከዚህ ቀደም በነበሩ አሰራሮች ዝቅተኛ የዳቦ መጠን ተብሎ የሚጠቀሰው 100 ግራም ነበረ። ከዚህም ወደ 70 ግራም ወርዶ ዳቦ ቤቶች ከዚህ መጠን በታች ያለውን ዳቦ እንዳያቀርቡ ይደረግ ነበረ። 70 ግራም የሚባለው ዳቦ ከአንድ ሳምንት በፊት 10 ብር እየገዛን የነበረው አሁን ደግሞ 15 ብር እየተሸጠ ይገኛል።
በአዲስ አበባ ከተማ የአዲስ አበባ ንግድ ቢሮ ይህንን የመቆጣጠር ኃላፊነት ያለበት በመሆኑ ከዚህ መጠን በታች ዳቦ የሚጋግሩ ዳቦ ቤቶች ላይ እርምጃ እንዲወስድ እናስታውሳለን። ባለፈው ዓመት ቢሮ ካስቀመጠው ዝቅተኛ የዳቦ መጠን 70 ግራም በታች ጋግረው ለገበያ ያቀረቡ ዳቦ ቤቶች ላይ እርምጃ ወስጃለሁ ማለቱ ይታወሳል። የስንዴ ምርታችንን ካሳደገን ገበያው ላይ ዋጋ መቀነስ መታየት እንደሚኖርበት ስለሚታመን ችግሩ የስንዴ አቅርቦት እጥረት ካልሆነ የዋጋ ጭማሪው ለምን ሆነ ብሎ ጠይቆ ችግሩን ማስተካከል የመንግስት ኃላፊነት ይሆናል። በዚህ ላይ አውራው የኢትዮጵያ ፓርቲ የምርጫ መወዳደሪያ ምልክት የስንዴ ኒዶ መሆኑም መረሳት የለበትም። የስንዴ ኒዶ ተይዞ የስንዴ ዱቄትና የዳቦ ዋጋ ተወደደ ሲባል ጥሩ አይመጣምና ዳቦ ላይ የታየው የዋጋ ጭማሪ ይጣራልን፣ ይስተካከል የብዙዎች ጥያቄ ነው። መንግስት የኑሮ ውድነቱን ከግምት ውስጥ በማስገባት ዝቅተኛ የጡረታ አበል ለሚያገኙ ዜጎች ማስተካከያ ለማድረግ እንቅስቃሴ መጀመሩ በተለያዩ መድረኮች ሲገለጽ ቆይቷል። በተለይም በቅርቡ የተደረገውን የሲቪል ሰርቪስ የደሞዝ ጭማሪን ተከትሎ የጡረታ ጭማሪም አብሮ ተግባራዊ እንደሚሆን ይጠበቅ ነበረም። እንደ ማህበራዊ ዋስትና አስተዳደር መረጃዎች ከሆነ ጭማሪውን ለማድረግ እየተሰራ እንደሚገኝና ጭማሪውም በዋናነት ዝቅተኛ ተከፋዮችን ታሳቢ ያደረገ እንደሆነ ተነግሯል። ይህም ፍትሃዊ ተጠቃሚነትን ለማረጋገጥ የታለመ ነው ተብሏል። ይሁን እንጂ በማህበራዊ ሚዲያ ላይ የሚሰራጩ የተጋነኑ ቁጥሮችን በጥንቃቄ መመልከት ያስፈልጋል። መረጃው ትክክለኛ አይሆንም ብለው ከተጠራጠሩ ክሮስ ቼክ በማድረግ የመረጃውን እርግጠኛነት በቀላሉ ማረጋገጥ ይቻላል። ጭማሪው መቼና በስንት % ተግባራዊ እንደሚሆን እንደደረሰን የምናሳውቃችሁ ይሆናል። እስከዚያው ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።